የናንተ ነብይ ይላሉ እነሱ አለይሂ ሰላቱ ወሰለም እነሱ እንደሚሉት ከመቃብር በታች ነው መቃብር ይዞታል ይሉናል። የምናውቀውን ነገር ስለደገማችሁና ስለነገራችሁ እናመሰግናለን። እውነት ነው። መልእክተኛው አለይሂ ሰላቱ ወሰለም በተከበረው ቀብራቸው ውስጥ ናቸው። የእሳቸውን ሕያውነት ማየት ከፈለግ ዛሬም ድረስ ያለው አስተምህሮት ከኔ አንደበት የሚወጣው ቃል የእሳቸው እኮ አስተምህሮት ነው። የእሳቸው እኮ ንግግር ነው። ከመቃብር በታች ሆነው አስተምህሮታቸው ሕያው ሆኖ ዓለምን ስንተኛውን ነው የገዛው። እኛ እኮ የተሸነፍነው በአስተምህሮታቸው ነው። አስተምህሮታቸው እኮ ነው የገዛን። ለምን አትረዱንም? ለምን ትንሽ አእምሯችንን ከፍተን አናስብም? ወገኔ አስበዋል። ከአንድ ሺህ ዓመት በላይ ስንት ዓመት ሆኗቸዋል የአላህ መልእክተኛ አለይሂ ሰላቱ ወሰላም በተከበራቸው ቀብር ውስጥ ስጋቸው ካረፈ። ግን አስተምህሮታቸው እስከዛሬ ሕያው ነው። ሕያው ነው። እንደውም ሊደንቅ የሚገባው ይሄ ነው። መልእክተኛው አለይሂ ሰላቱ ወሰላም በመቃብር ሆነው የእሳቸው አስተምህሮት ሚነ ዙሉማት ኢለ ኑር የሚያወጣ ነው። ሚነ ዙሉማት ኢለ ኑር ከጨለማው ወደ ብርሃን የሚያወጣ አስተምህሮ ነው ትተው የሄዱት። አስተምህሮታቸውን የሰው ልብ ላይ ተክለውት ነው የሄዱት። ልብ ደግሞ በአላህ እጅ ናት። ማንም ሊወስዳት አይችልም። ማንም ሊያጨልማት አይችልም። ሚደንቅ ነው። ለማንኛውም እሳቸውንም እንኳን ለሚሳደቡ በጠላትነት ሊያዙን ለነሱም ሳይቀር ያላህ መልእክተኛ አለይሂ ሰላቱ ወሰለም ሚነ ዙሉማት ኢለ ኑር ሊያወጡ የተላኩ መልእክተኞች ናቸው።